السلام عليكم ورحمة الله وبركاته إخواني وأخواتي وندموتشي أهتوتشي أسكي تنش التواوس. يقول الله تبارك وتعالى وذكر فإن الذكرى تنفع المؤمنين. أستوس ما استوس مؤمنوش التكمالتشنا بلوال. سلزام ዛሬ ላስታውሳችሁ የምወደው አንድ መከራ በደረሰበት ጊዜ ያን መከራ በሶብር ማሳለፍ ያለው ትሩፋት ስለሱ ላስታውሳችሁ እወዳለሁ። ረሱሉ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢነላህ ተዓላ የቁል አላህ ሱብሓነሁ ወተዓላ እንዲህ ብለዋል አሉ፣ ኢዛ ብተለይቱ ዐብደን ሚን ዒባዲ ሙእሚነን አማኝ ከሆኑ ባሮቼ አንዱን ባሪያ በፈተንኩት ጊዜ ፈሐመደኒ ወሰበረ ዐላ መብተለይቱሁ ቢሂ ያመሰገነኝና በፈተናው ላይ የታገሰ ከሆነ ፈኢነሁ ያ ቀውሚ ሚን መضጀዒሂ ዛሊከ ከየውሚ ወለደትሁ ኡሙሁ ሚነል ኸጣያ ከበሽታው ድኖ ሲነሳ ከዛ ከደረሰበት መከራ ድኖ ሲነሳ ከእናቱ ሆድ እንደወጣ ሕፃን ከወንጀሉ ይጸዳል ብሏል አላህ ሱብሓነሁ ወተዓላ። እናም ወንድሞቼ እህቶቼ ዛሬ አንድ ሙሲባ አንድ መከራ በደረሰብን ጊዜ ልንጮህ ልናለቅስ የሚገባው ወደ አላህ ሱብሓነሁ ወተዓላ ነው ወይንስ ወደ ሚዲያ ነው? አስታውሱ። እዚህ ላይ ዛሬ ላይ ብዙዎቻችን ወይም ብዙዎቻችሁ እንቅፋት እንኳን ቢመታችሁ የምታለቅሱት ወዴት ነው? ሚዲያ ላይ ነው፣ ቲክቶክ ላይ ነው፣ ስቶር ላይ ነው። ይሄ ደግሞ ሊሆን አይገባም። ሶብር ልናደርግ ይገባናል። አንድ ሰው ሙሲባ በደረሰበት ጊዜ የትዕግስት ደረጃ 4 ሁኔታዎች አሉት። ከአራቶቹ አንደኛው አንድ ሙሲባ በደረሰብን ጊዜ መበሳጨት ሐራም ነው፣ እሱ ክልክል ነው። ሁለተኛ መታገስ፣ ሙሲባ በደረሰበት ጊዜ መታገስ፣ ይሄ ደግሞ ግዴታችን ነው፣ ዋጅብ ነው። ሶስተኛ ወዶ መቀበል፣ ይሄ ደግሞ የተወደደ ነው። አራተኛ ማመስገን፣ ይህ ደግሞ ከሌላው የተሻለና ያማረ ነው። አልሐምዱሊላህ አላህ እኮ ቢወደኝ ነው እኔን የሚፈትነኝ፣ ወደፊት መልካም ነገር ቢሻልኝ ነው ይሄን ፈተና ያመጣብኝ ብሎ አላህ ማመስገን፣ ይሄ ደግሞ የተወደደና ያማረ ነው። ከታጋሽ ባሪያዎቹ አላህ ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።